ጥቂት እንዳፈረ ታፈሰለት ታንኩ በምድር ያንጃበበለት ደሙ ሆኖ ሰው የበላለት ምን አለ ሰማይ እንቢ አለ መሬት እንጂ ያለፈ ሊሆን ነው ተረት ጆምብር ይልጅ አፈርካሽ ታጣሎጅ ግራ እንዳንጎራሽ አንድ ቀን አማራነት አይችልም። ምክንያቱም አማራነት ማለት ኢትዮጵያዊነት ማለት አማራነት ማለት ሀገር መስራት አማራነት ማለት ለዳር ድንበር ሄዶ ሰላም ጤና ይስጥልን ተመልካቾቻችን አክብሮ ሰላምታችን እናቀርባለን። በትላንትናው ዕለት በተለያዩ የአማራ ክልል አካባቢዎች ከፍተኛ ድል የተገኘባቸው ውጊያዎች መደረጋቸው ይታወቃል። በተለይም በደቡብ ጎንደር በአገዛዙ ሰራዊት ላይ መጠን ሰፊ ኪሳራ መድረሱም እንደዚሁ በቪዲዮና በፎቶግራፍ ጭምር ተደግፈው ከመጡ መረጃዎች ለማወቅ ተችሏል። ዛሬ የደረሰን መረጃ እንደሚያመለክተው በቀጠናው የሚገኙ የብልጽግና ሹማምንቶች ወደ ምድብ ቦታቸው ለመሄድ እንደማይፈልጉ በመግለጻቸው ከመከላከያ ሰራዊቱ አዛዦች ጋር ከፍተኛ ጸብ ውስጥ መግባታቸው ተመልክቷል። ብዙዎች እንደታሰሩም ነው የሚነገረው። እንግዲህ ይሄ ድል ከተገኘ በኋላ በርካታ ነገሮችን እየሰማን እንገኛለን። በተለይ የመከላከያ ሰራዊቱ አዛዦች ከፖለቲካ አመራሮች ጋር ብዙ ግጭት ውስጥ እየገቡ ነው ያሉት። መተማመን የጠፋበት ሁኔታ ነው ያለው። እንግዲህ ተወስደው በፋኖች የሚገኙት በተለያየ መልኩ ከአካባቢው የተሰወሩትን የማፈላለግ ብሎም ወደ ምድብ ቦታቸው አንሄድም የሚሉትን ጭምር መከላከያ ሰራዊት እያደነ ወደ ቦታቸው እንዲመለሱ ካልሆነም እንደሚታሰሩ እያስፈራራ እንደሚገኝ ነው። እስቲ ምንድነው ያለው? እዛለው ብልጽግና መዋቅር ፈርሷል። እንግዲህ መከላከያ በጉልበት ለማጽናት የሚሄደው ርቀት በራሱ መከላከያ ሰራዊቱን ኪሳራ ላይ እየጣለው እንዳለ ነው እያየን የምንገኘው። የትላንቱ ድል ቀላል የሚባል ስብራት አይደለም በአገዛዙ መንደር የፈጠረው። በተለያየ መንገድ ለማድበስበስ ቢሞክሩትም ነገር ግን የሚችሉት አይደለም። ምርጫ እያሉ እያሰቡ ምርጫ አይደለም በሰላም ወጥቶ መግባት የማይችሉበት መንግስታዊ መዋቅሩን መምራት ከማይችሉበት ደረጃ የደረሱ ናቸው። ይሄ ነገር ወዴት ሊወስድ ይችላል? እንግዲህ ባህር ዳር 35 ኪሎ ሜትር ርቀት ላይ ባለ ቦታ ነው እንዲያንን ነገር እየተፈጸመ ያለው። የባህር ዳር ድል ዕጣ ፈንታ የሌሎችም የዞን ከተሞች ከዚህ የተለየ ሊሆን አይችልም። ነገሩ እየገፋ ሲመጣም የትላንቱ ድል ብዙ ነገርን አመላካች ነው። አብይ አህመድ ሁሉ ነገር እንደ ትላንቱ የሚቀጥል እንደማይሆን እንኳን መቀበል አልፈለገም። ፋኖ በሁሉም አደረጃጀት በፖለቲካውም በወታደራዊም ቁመናውን አሳድጎ ከፍ ወዳለ ደረጃ መድረሱን በተለያዩ እንቅስቃሴዎቹ እያየን ነው። የዚህን ውጤት ደግሞ በእንደዚሁ በአውደ ውጊያና በፖለቲካው ላይ በሚሰሩ የተለያዩ ስራዎች እያየን እንገኛለን። እስቲ ዛሬ የተገኙ ድሎች ካሉ በተለያዩ አካባቢዎች ዛሬም የአውደ ውጊያ ውሎች እንዳሉ ነው መረጃዎች የሚያመለክቱት። ድሉን መነሻ አድርገን ከድሉ በኋላ የተከሰቱ አንዳንድ ጉዳዮችን ይዘን በዛሬው ዕለት የተከሰቱ የተለያዩ የአውደ ውጊያ ውሎ መረጃዎችን አንድ ላይ አድርገን ወደ እናንተም መረጃዎችን ልናካፍል ተዘጋጅተናል። ከዘውትር ተሳታፊያችን ጋር ነው መረጃዎቹን ወደ እናንተ የምናደርሰው። አብራችሁ እንድትቆዩ ግብዣችን ነው። ወደ አንተ እመጣለሁ። እስቲ ስለ ትላንቱ ድሎች የተወሰኑ ሀሳቦችን እናንሳ። ትላንት እንዴት ነበረ? እንግዲህ ባለው መረጃ መሰረት ከ600 በላይ የአብይ አህመድ የጥምር ሰራዊት አባላት ናቸው የተደመሰሱት። 500 የሚደርሱ መማረካቸውም ተመልክተዋል። ከፍተኛ ቁጥር ያለው የጦር መሳሪያ በቁጥጥር ስር መዋሉ ነው የተገለጸው። ድሉ ከፍተኛ ነው። በአካባቢው የብልጽግና መዋቅር ሙሉ በሙሉ ፈርሷል። እስቲ ስለ ትላንቱ ድሎች ያሉትን በተወሰነ ደረጃ እንመልከታቸው። አመሰግናለሁ መሳይ። እንግዲህ በደቡብ ጎንደር ከየካቲት 1 እስከ 4 በተደረገው የዛሬ ወር አካባቢ ማለት የሚያስችል ደረጃ የፋኖ ኃይሎች ከዞኑ የሚገኙ 22 ወረዳዎች ውስጥ 17ቱን ወረዳ ሙሉ በሙሉ መቆጣጠራቸውንና አልፈውም ደብረታቦር ከተማ መቆጣጠራቸው ይታወቃል። የደብረታቦር ከተማ ላይ ፋኖ ከተማዋን ተቆጣጥሮ በዋለበት በ24 ሰዓት ውስጥ 22 ጊዜ የድሮን ጥቃት በከተማዋ ላይ በመጣሉ የፋኖ ኃይሎች በዙሪያው ከበው ከከተማው ህዝቡን ለማዳን ሲሉ ወጣው ነበረ። እንግዲህ የሸሹ የመሰለው የአገዛዙ ጦር ከትግራይ አካባቢ ተመልሶ ወደ ደብረታቦር በርካታ ሰራዊት በተለይ በዋናነት የአድማ ብተናና አጠቃላይ የክልሉ ሚኒሻ ማለት በሚያስችል ደረጃ ደብረታቦር ከተማ ስልጠና በመስጠት ወታደራዊ ስልቶችን በመንደፍ የተሻለ አቅም ያላቸው የተባሉትን ወታደራዊ ውጊያ ብቃት አላቸው የተባሉትን ክፍለ ጦሮች በደንብ አድርጎ አደራጅቶ ንፋስ መውጫ ከተማን መጣው ገብተው ነበረ። ግን 6 ቀን አልቆዩም። ያለምንም ውጊያ ተቆጣጥረውት የነበረው የንፋስ መውጫን ከተማ የፋኖ ኃይሎች ሸሽተዋል ተመተዋል ብሎ ተዘናግቶ በተቀመጠበት ሰዓት የአገዛዙን ጦር ሙሉ ከበባ በማድረግ የላይ ጋይንት ወረዳ ዋና ከተማ ንፋስ መውጫን በርካታ ምሽጎችን በመቆጣጠር በትናንትናው ሁለት ከሌሊቱ 11 ሰዓት እስከ 6 ሰዓት በተደረገው ውጊያ ሰራዊት ተገሏል፣ ተማርኳል። በጣም በርካታ ወታደራዊ ቁሳቁሶች ተገንተዋል። በአጠቃላይ ፋኖ የማድረግ አቅሙን ያሳየበትና ትልቅ ድል የተጎናጸፈበት ሆኖ ነው የተገኘው። እንግዲህ በተደረገው ውጊያ መሳይ በትናንትናው ዕለት የቀረቡ አንዳንድ መረጃዎች አሉ። አሁን እንደ
እንደምንሰማው ከሆነ የሟቾች ቁጥር በተለይ በዋናነት የስራ አስፈጻሚ በዞን ውስጥ የሚገኙ የወረዳ ስራ አስፈጻሚዎች ስደተኛ ሆነው ተቀምጠው የነበሩ ንፋስ መውጫ ከተማ ላይ፣ አንበሳሜ፣ ሐሙሲት ከተማ ላይ በስደት ተቀምጠው የነበሩ የብልጽግና አመራሮች ጭምር ተይዘው እንደተወሰዱና በርካቶች እንደሞቱ በአጠቃላይ ግን ትናንትና በተነገረው መረጃ መሰረት ከ651 በላይ የተባለው አሁን ወደ 700 አካባቢ የጸጥታ ኃይልና የብልጽግና አመራሮች ሚኒሻ አድማ ብተና ከ700 በላይ እንደተገደለ በትናንትናው ዕለት 480 ተብሎ ተጠቅሶ የነበረው ምርኮኛ አሁን ወደ 600 እየተጠጋ እንደሆነ መረጃዎች ያመላክታሉ። በርካታ ድሽቃዎችን፣ ሞርተሮችን፣ የክላሽ 1104 የክላሽ መሳሪያዎችን መማረክ መቻላቸውንና ለሚኒሻው፣ ለአድማ ብተናው፣ ለብልጽግና አመራር፣ ለመከላከያ ሰራዊቱ ተተኳሾችን፣ ምግቦችን የጫኑ 15 ወታደራዊ ፓትሮሎችን የፋኖ ኃይሎች በእጃቸው ማስገባታቸውንና ወዲያውኑ ይዘዋቸው እንደሄዱ እንዲሁም 29 ሌሎች ተሽከርካሪዎች ወታደራዊ ተሽከርካሪዎች ነው ከፓትሮል የተሻለ ትልልቅ አይሱዞች የመከላከያ መኪኖች በፋኖ ቁጥጥር ስር መግባታቸውን ከግማሽ ሚሊዮን በላይ የሚገመት ተተኳሽ በውጊያ ብቻ መማረክ መቻላቸውን 64 መገናኛ ሬዲዮዎችን መማረካቸውን ከ500 በላይ የእጅ ቦምቦችን መማረካቸውንና በአጠቃላይ በትናንትናው ዕለት በተደረገው ውጊያ የሚያስደንቅ ድል እንደተገኘና የብልጽግና አመራሮች ከ4 ቀንና ከ5 ቀን በፊት በከተማዋ ህብረተሰቡን በግድ ስብሰባ አዳራሽ ውስጥ አስገብተው ብልጽግና ይመረጣል፣ ጽንፈኞችንም ከቀጠናችን እናጸዳለን፣ የምርጫ ምልክታችን የስንዴ ነዶ ነው ብለው ህብረተሰቡን በግድ ብልጽግናን ካልመረጣቸው በማለት ሲያስፈራሩ ሲዝቱና የጽንፈኛ ኃይሉን እናጸዳለን ብለው ሲሉ የነበሩ ሰዎች ሳይውሉ ሳያድሩ በዛው ከተማ ላይ የፋኖ ኃይሎች እጃቸውን ጨብጠው እንደገና መልሰው በራሳቸው ላይ ጸጸት ውስጥ እንዲገቡ በማድረግ በከተማዋ ላይ እኔን ያየህ ይቀጣ ንፋስ መውጫ ከተማ ከንቲባ በፋኖ ተይዞ እኔን ያየህ ይቀጣ ወንጀለኛ ነኝ አጥፍቻለሁ እያለ ሲለማመጥና ደንግጦ በከተማዋ ላይ እያዞሩ ለህብረተሰቡ ሲያሳዩት ህብረተሰቡም ደስታውን የገለጸበት ሁኔታን ተመልክተናል። በአጠቃላይ በንፋስ መውጫ፣ በደራ ሐሙሲት፣ በአንበሳሜ እስከ ዘንዘል ማድረስ በነበረው አጠቃላይ ውጊያ ጨጨሆን ጨምሮ የምስራቅ አማራ ቀጠና እና የጎንደር ሁለቱም የፋኖ አደረጃጀቶች የጉባንተ አባታ አንደኛ ኮርና የጎንደር ጠቅላይ ግዛት ህዝብ በጋራ ባደረጉት የማጥቃት እንቅስቃሴ በደቡብ ጎንደር ሁለተኛ ድል ተመዝግቧል። ያገዛዙ ጥምር ጦር በዛ ዞን ከፍተኛ ሽንፈት ነው የደረሰበት። ነገር ግን አሁን እንደገና ያንን አካባቢ መልሶ ለመቆጣጠር በአካባቢ ላይ ከባድ መሳሪያዎችን በመተኮስ ፋኖ ኃይሎችን ለመምታት ጥረት እያደረገ ነው። ነገር ግን የፋኖ ኃይሎች ስንቅ እና ምርኮ ይዘው በተለይ የብልጽግና አመራሮች በደራ ወረዳ የአንበሳሜ እና የሐሙሲት አመራሮችን የወረዳው ዋና አስተዳዳሪ እንዲሁም የሐሙሲት ከተማ ብልጽግና ጽሕፈት ቤት ኃላፊ የአንበሳሜ ከተማ አመራሮችን የሻለቃ አዛዦችን ጨምሮ ከ50 በላይ የጸጥታ ኃይሎችን በዛች ከተማ ብቻ በተደረገው ውጊያ ደምሰውታል። በስደት የነበሩ ባህር ዳር ከተማ ላይ ከዛሬ ወር በፊት የአካባቢው መቆጣጠሩን ተከትሎ ሸሽተው ባህር ዳር የነበሩ የደራ ሐሙሲት ወረዳ አመራሮች በመከላከያ ሰራዊት በግድ ወደ ወረዳችሁ ትሄዳላችሁ በማለት እምቢ ብለው መልቀቂያ ጠይቀው አንሄድም ቢሉም ነገር ግን መልቀቂያ በዚህ ጊዜ መጠየቅ አትችሉም ከምርጫ በኋላ ነው በማለት በመከላከያ እና በአድማ ብተና ኃይሎች ታጅበው ደራ ሐሙሲት አንበሳሜ ከተማ ከገቡ በኋላ 24 ሰዓት ሳይቆዩ የፋኖ ኃይሎች በፈጸሙት ጥቃት የአድማ ብተና አዛዦች፣ የሚኒሻ አዛዦች፣ የብልጽግና አመራሮች ከ50 በላይ የሚገመቱ በውጊያው መገደላቸውንና በርካቶችን ደግሞ ይዘዋቸው ወደ ዋና ቀጠናቸው መሄዳቸውን ነው መረጃዎች የሚያመላክቱት። መሳይ ታስታውስ ከሆነ የዛሬ ወር ከየካቲት 1 እስከ 4 በተደረገው የዞኑ አጠቃላይ የፋኖ ኃይሎች ጥቃት ሲሰነዝሩ አብዛኛው በተለይ የ17ቱ ወረዳ አመራር የሚኒሻ ኃላፊዎች፣ የአድማ ብተና ኃላፊዎች ደብረ ታቦር ከተማና ባህር ዳር ከተማ ነው የከተሙት። ቤት ተከራይተው ሰላማችንን አግኝተናል ከእንግዲህ በኋላ ወደዛ ወረዳ አንሄድም ብለው ተቀምጠው ባለበት ሰዓት ከየተከራዩት ቤት አድኖ በስልካቸው በሌላም በስለላም ከያዟቸው በኋላ አፍነው ሊወስዷቸው ሲሉ እኛ አንሄድም፣ በፍጹም ወደዛ አካባቢ አንሄድም፣ መጀመሪያ እኛ እንድንሄድ ከፈለጋችሁ መከላከያ ልካችሁ አካባቢውን አጽሉልን፣ ከዛ በኋላ ነው ህብረተሰቡ የምናስተዳድረው ብለው ጥያቄ ቢያቀርቡ ጥያቄያቸው ተሰሚነት አላገኘም። ከምርጫ በኋላ ነው መልቀቂያ ብትጠይቁ የምንወስዳችሁ፣ ስለዚህ መሄድ አለባችሁ ተብለው ሂደው ተገለዋል፣ ሙተዋል። ይሄንን ያዩ ቀሪዎቹ በተለይ ደብረታቦር ከተማ ላይ የነበሩ የሌሎች ወረዳዎች እስካሁን ድረስ ያልተለቀቁ በርካታ ወረዳዎች አሉ። የፋኖ ኃይሎች በቁጥራቸው ስር አርገው ይዘዋቸው ያሉ የስማዳ፣ እስቴ፣ አንዳቤ፣ የታች ጋይንት፣ አርብ ገበያ አካባቢ ያሉ የመና መቀጣዋ ወረዳ እንዲሁም የፋርጣ ወረዳ አመራሮች ደብረታቦር ከተማ ነው የሚገኙት። አንሄድም ብለው መልቀቂያ ጠይቀው እምቢ በማለታቸው እንዲያው የአድማ ብተናው የመከላከያ ኃይሉ ሌሎችን የብልጽግና አመራሮች እንዲመቱ ያደረጋችሁ ቀድማ
ቀድማችሁ መረጃ በመስጠታችሁ ነው በማለት በርካታ የብልጽግና አመራሮች በደብረታቦር ከተማ በሚገኘው የመከላከያ ካምፕስ ታስረው እንደተወሰዱና ምን ሊያረጓቸው እንደሚችሉ እንግዲህ መገመት ይቻላል። እነዚህን የብልጽግና አመራሮች አንሄድም፣ እኛ ህብረተሰቡ ጠልቶናል፣ ስለዚህ እንደ ወንድሞች እንደ ጓደኞቻችን ሄደን ሳንውል ሳናድር መሞት አንፈልግም፣ ለልጆቻችን መቆየት አለብን። እንዲያውም አንዳንዶቹ አመራሮች አላማ ለሌለው ጦርነት ሄደን መዋጋት አንፈልግም፣ መሞት አንፈልግም ብለው ፊት ለፊት ከመከላከያ አመራሮች ጋር በመጋጨታቸው ወደ መከላከያ ካምፕ ተወስደዋል። ምናልባት እነዚህ ሰዎች ሊያስወግዷቸው እንደሚችሉ ነው የምገመት። በአጠቃላይ ግን ደቡብ ጎንደር ብልጽግናና መከላከያው ለሁለት ተከፍሎ ከፍተኛ ቁርቋሶ ውስጥ እንደገባና ግጭቶች ሊከሰቱ እንደሚችሉ የአድማ ብተናውም እንዲሁ እኛን ወደፊት አስቀድማችሁ ወስዳችሁ በተለይ በአንበሳሜ ከተማ፣ በሐሙሲት ከተማ እንዲሁም በንፋስ መውጫ ከተማ አብዛኛው እንዲገደል ወይም እርምጃ እንዲወሰድበት የተደረገው የአድማ ብተና ኃይሉ ነው። መከላከያው ከኋላ ሆኖ የከባድ መሳሪያ ሽፋን ሲሰጥ ብቻ እንደነበርና እኛን ለመስዋዕትነት አጋልጣችሁ ሰጣችሁናል በማለት ከመከላከያው ጋር ፍጥጫ ውስጥ እንደተገባ የሚኒሻ ኃይሉ ደግሞ በተለይ ደብረታቦር ከተማ ለተከታታይ 15 ቀን ስልጠና ከወሰደ በኋላ ወደ ነፋስ መውጫ በመከላከያ ታጅቦ የሄደው ሚኒሻ አንዋጋም ብሎ ከነመሳሪያው ወደ ፋኖ ኃይሎችን መቀላቀሉና አብዛኛው ደግሞ ወደ የቤተሰቡ ወደ የተወለደበት አካባቢ ጠፍቶ እንደሄደ ነው መረጃዎች እያመላከቱ የሚገኙት። በአጠቃላይ ግን ደቡብ ጎንደር ላይ ያሉ አመራሮች ከባህር ዳር ታፍነው ከደብረታቦር ታፍነው በግዴታ የምርጫ ቅስቀሳ ማድረግ አለባቸው፣ እኛ ሽፈን እንሰጣቸዋለን፣ መከላከያው አለላችሁ እያለ ነገር ግን በዚህ በ3 ቀናት ውስጥ በተደረጉት አጠቃላይ ውጊያዎች ከ50 በላይ የብልጽግና አመራሮች እጅ ሰጥተዋል።